እናት ልጇን ሳትቸገር ራስ አይገባት የሰው ፊት አታቆመው። እናንተ ግን እርቦኛል ምበላ አጥቻለሁ እያልኳችሁ እናቴ በለቀቀችው ቪዲዮ ሁላችሁም ፈረዳችሁባት። እንጂ ግን ልጅ ቢኖርሽ እንደዚህ አታወሪም። ችግሮች ቢያውቅ ኖሮ እንደዚህ አታወሪም። ምን ያህል እንደቸገራት ምን ያህል እንደጨነቃት እኔ አውቀዋለሁ። አንቺ ግን ራብን ፈተናን ስላላየሽ ችግር ተቸገረሽ ስላላየሽ እናቴ ላይ ፈረድሽ። ልጅ ሆኜ ከባጃጅ ኋላ አስተኝታ ነበር የምታሳድገኝ። ጥላኝ ላለመሄድ የሰው ፊት ቆማ ላትለምን ብዙ ፈተና ከኔ ጋር አይታለች። ብዙ ችግርን አሳልፋለች። ዛሬ ግን ከአቅሟ በላይ ስለሆነ እናንተ ፊት መጣች። እኔ እንኳን ርቦኛል ስላችሁ እባካችሁ አትለፉኝ እያልኳችሁ ሁላችሁም ዝም አላችሁኝ። ዛሬ ግን እናቴ ተቸግራ ልጄን ግን ለሰው ሰጣለሁ ብላ ስትል ሁላችሁም ፈረዳችሁባት። ምን ነው የኛ ሲሆን ተጋነነ። አንቺ እንዳልሽው እናቴ እጅም እግርም አላት፣ ጤነኛም ነች። እስከዛሬ እንደዚህ ያሳደገችኝ እሷ ናት፣ ያለ አባት ብቻዋን ለፍታ። ዛሬ ግን ከአቅሟ በላይ ሲሆን ልጄን ልሰጥ ነው አለች። አንቺ የታየሽ ልጄን ልሰጥ ነው ስትል ቪዲዮ ሰራሽባት ለፎሎ ብለሽ እንጂ ፎሎ ባፈልጊማ እረቦኛል ብዬ የለቀቁትን ቪዲዮ ምን ነው እሱ አልታየሽም? እናቴ ላይ ግን ጣትሽን እንደዚህ አረግሽ። ብዙ ነገር አወራሽ። የሰው ቤት ተቀጥረሽ አሰሪም አልሻት። ብዙ ቃላት ተናገርሻት። ሰው ሲወርቅ እኮ ሁሉም ይፈርድበታል። የሰው ቤት ሰርታ የትምህርት ቤት ይችልልኛል ወይስ የቤት ኪራይ ይችልልኛል ወይ የምግብ ይችልልኛል? ለምን ፈረድሽ? አንቺ ትኩስ እንጀራ ትበይና ሰው አይቸገርም? አንቺ ደህና ቤት ውስጥ ስለምኖሪ ሰው አይቸገርም? ሰው አይታመምም? ዛሬ በእኛ ፈረድሽ። አላህ ግን ምላሹን ይስጥሽ። ሌላ ምንም አልልሽም። እናንተም የኢትዮጵያ ሕዝብ በልጃችሁ አትፍረዱ። በልጃችሁ ይደርሳል። በእናቶችም አትፍረዱ። በራሳችሁ ላይ ይደርሳል። ምን ያህል የሰው ፊት መቆም እንደሚያስጠላ ብታውቁ እንዲህ አትናገሩ። ማንም የሰው ፊት አይቁም። በተለይ ሕፃን ልጅ የሰው ፊት አይቁም። የምትሰደበው እኔ ሳል እናት ነች። እናቴ ደግሞ ስትሰደብብኝ እኔ ያመኛል። ብዙ ፈተናና መከራን ከኔ ጋር ስላየች ዝም ብላችሁ